የዓለማችን እጅግ በጣም ብዙ ቦምቦች የፈነዱባት ሀገር። ሰዓታቸው እጅግ በጣም የተሳሳተ ነው። በወርልድ ዋር ሀያሏ ሀገር። ሰይጣንን ለማሳሳት ይህን ፈልስፈዋል። ከቻይና በላይ ጠንካራ ፓስፖርት ያላት ሀገር ማልታ። ሰላም ውድ የጉዞያ በዩቲዩብ ቻናል ቤተሰቦቼ እንዴት ቆያችሁልኝ? አለውን እግዚአብሔር ይመስገን። ዛሬም እንግዲህ የምናብ ሞተራችንን ተረካ አድርገን ወደ አንድ ምርጥ መዳረሻ ወስዳችኋለሁ። ዛሬ በምንጎበኛት ሀገር 3 አስገራሚ ነገሮችን አስመለክታችኋለሁ ማለት ነው። ጉዞአችንን እንግዲህ የምናብ አውሮፕላናችንን ተረካ አድርገን ወደ ማልታ እናቀናለን። የዚች ሀገር አስገራሚ ነገሮች ምንድን ናቸው? ይህንን ዩቲዩብ ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብሮት እጠይቃለሁ። በቀጥታ ወደ ቪዲዮ። እሺ እንግዲህ የዓለማችን ብዙ ቦምቦች የፈነዱባት ሀገር ነች ይቺ ሀገር እንግዲህ ወርልድ ዋር ዘ ሰከንድ ላይ ወይንም ደግሞ የሁለተኛው የዓለም ጦርነት ላይ በጣም ከባድ ከሚባሉ ጉዳት ከደረሰባቸው ሀገሮች መሃል አንደኛና ፈርቀዳጇ ነች። ይቺ ሀገር እንግዲህ አይላንድ ከሚባሉት ሀገራት መሃል አንዷ ነች ማለት ነው። ሜዲተራኒያን ሲ ላይ የምትገኝ አንድ ሀገር ስትሆን በባህር ዙሪያዋ የተከበበ ነው ማለት ነው። እንግዲህ ይህቺ ሀገር ማልታ ስትሰኝ የተለያዩ አስገራሚ ነገሮች አሏት። ይህቺ ሀገር ካስገረመችኝም ነገሮች መሃል 3ቱን ዛሬ እናወራበታለን። አንደኛ ወርልድ ዋር ላይ ስላጋጠማት ነገር ነው። እንግዲህ ዓለማችን ላይ ከተከሰቱ ታላላቅ ውጊያዎች መሃል ወርልድ ዋር ዘ ፈርስት እና ወርልድ ዋር ዘ ሰከንድ ናቸው። ይህችም ሀገር እንግዲህ በወርልድ ዋር ዘ ሰከንድ ጊዜ እጅጉን በጣም ጠፍታለች። ልማቶቿ ምኗን ሙሉ በሙሉ የወደመች ሀገር ነች ማለት ነው። እንግዲህ ይህቺ ሀገር ከሀያላን ሀገራት ተርታ የምትመደብ ሀገር ነበረች በጦር አመራርና በጦር ስርዓቷ ማለት ነው። አሁን ላይ ግን ሀያልነቷ ጠፍቷል ማለት ነው። ይህ እንዴት ሆነ ብለን ስንመለከት በአማካኝ ወደ 16000 ቶን ቦምብ ነው በዚች ሀገር ላይ የወደቀው። ሀገሪቱ ትንሽ እንደመሆኗ ሙሉ በሙሉ ሀገሪቱን ሊያጠፋ ችሏል ማለት ነው። እንግዲህ ለ4 ዓመታት ያህል ቀን ከሌት ነበር ቦምብ ሲዘንብባት የነበረው። በዚህም የተነሳ ይህች ሀገር ሀያልነቷ ያን የነበራት ገናንነት ሊቀንስ ችሏል ማለት ነው። ሀገራቶች ለምን ማልታን የዚህን ያህል ፈለጓት ወይንም ደግሞ ለዚህን ያህል አጠቋት ካልን አፍሪካን፣ ኢሮፓን፣ ኤዥያን እና የተለያዩ አካባቢዎችን የምታገናኝ ሴንትራል ፖይንት ስለሆነች ኢሮፓያኑ በተለይ በጣም ይፈልጉት ነበረ። ስለዚህም ምርጥ በመሆኑ የተነሳ ሁሉም ኢሮፓያን እርስ በርስ ታግለዋል ወይንም ደግሞ እርስ በርስ ተፋልመዋል ማለት ነው። በዚህ ስጋት እንግዲህ የማልታ ህዝቦች በዋሻ ውስጥና አንደርግራውንድ በሆኑ ተነሎች ስር ነበር የሚኖሩት። በጣም ለረጅም ጊዜ ከ4 ዓመትም በላይ በሰቀቀን ውስጥ የኖሩ ሰዎች ናቸው ያሉት ማለት ነው። ሁለተኛ ሰዓታቸው ልክ አለመሆኑ። ማልታ እንግዲህ ልክ ያልሆነ ሰዓትን ይጠቀማሉ። ልክ ካልሆነው የሰዓት አቆጣጠር ስርዓት በጣም ለየት ያለ የአቆጣጠር ስርዓት ነው ያላቸው። ይህም እንግዲህ ሰዓታቸውን ያበላሹበት የራሳቸው የሆነ ምክንያት አላቸው። ምክንያታቸውንም ሲሰሙ ዘና ያደርጋቸዋል። ይህ እንግዲህ በብዛት የተጀመረው በቤተክርስቲያን አቅራቢያ ወይንም ደግሞ በቤተክርስቲያን ዙሪያ ነበረ። ብዙ ቤተክርስቲያኖች በሀገሪቱ እንደመኖሯ በየአጭር ኪሎ ሜትሩ ወይንም ደግሞ በየአጭር ሜትሩ ቤተክርስቲያኖች አሉ። በዚህችም ጠባብ ሀገር ውስጥ 350 አካባቢ ቤተክርስቲያኖች ወይንም ደግሞ ካቴድራሎች አሉ ማለት ነው። ሰዓቱን ለምን እንደዚህ እንዳደረጉት ስንመለከት ቤተክርስቲያኖች ላይ ግድግዳቸው ላይ በቀኝና በግራ 2 ሰዓቶችን ይቀመጣሉ። እነዚህም ሰዓቶች እንግዲህ አንደኛው ልክ ወይንም ደግሞ ትክክለኛ የሆነ አቆጣጠር ሲኖረው በሌላኛው አቅጣጫ የሚኖረው ሰዓት ደግሞ የስህተት የሰዓት ጠቋሚ ይሆናል ማለት ነው። ይህ ለምንድን ነው የሆነው ተብሎ ተጠይቀው ነበረ። እንግዲህ ለዚህም የመለሱት እንግዲህ ሰይጣንን ለማሳሳት እንደሆነ ተናግረዋል ማለት ነው። ሰው እንኳን ስለሚያውቀው ሰዓቱንም አይቶ ስለሚረዳ ሰዓቱን አይሳሳትም። ነገር ግን ሰይጣን የትኛው ነው ትክክል ብሎ ስለሚዛባበት ይሳሳታል ብለው ያስባሉ። ይህንንም ለምን እንዳደረጉት ሲጠየቁ እንግዲህ በቅዳሴ ሰዓትና ሃይማኖታዊ ክንውኖች በሚደረጉበት ሰዓት ሰይጣን እንዳያውካቸው ወይንም ደግሞ እንዳይረብሻቸው ብለው ያደረጉት አንድ ነገር። ሶስተኛውና አስገራሚው ነገር የማልታ ፓስፖርት ነው። ይህ ፓስፖርት እንግዲህ 500 ሰዎች ብቻ ያላቸው በጣም ጠንካራው ፓስፖርት ነው ማለት ነው።
ይህ ፓስፖርት እንግዲህ ካቶሊክ ቄሶች እንደተጀመረ ይነገራል። እነዚህም ካቶሊክ ቄሶች የካቶሊክ እምነትን ከማምጣታቸው በፊት በኢየሩሳሌም ይኖሩ የነበሩ ሰዎች ናቸው። ከዛ ገንጥለው እንግዲህ ማልታ ወደምትባለው ቦታ በመምጣት ሀገሪቱን እንደ ቆረቆራት ይናገራሉ። በዚህም እንግዲህ በጊዜያት ሂደት የሮምን አገዛዝ በማሻሻል የራሳቸውን የሆነ ነገር ሊፈጥሩ ይችላል ማለት ነው። እንግዲህ በጊዜ ሂደትም የራሳቸውን ህጎች እየፈጠሩ የተለያዩ ነገሮች እየፈጠሩ ባሉበት ሰዓት ፓስፖርትም እንዲኖራቸው ተደርጓል ማለት ነው። ጀሩሳሌም እያሉ የነበራቸውን ማንነት ማልታ በሚመጡበት ሰዓትም እንግዲህ ይህንን ፓስፖርት አዘጋጅተው ለነዚህ ህዝቦች ያገለግል ዘንድ ይፋ አደረጉት ማለት ነው። 112 ሀገራት ይህንን ፓስፖርት ሙሉ በሙሉ ተቀብለውታል ወይንም ደግሞ አምነውበታል። ከህንድና ከቻይና እንዲሁም ደግሞ ከታይላንድ የሚበልጥ ግርማ ሞገስና አቅም ያለው ፓስፖርት ነው ማለት ነው። ይህ እንግዲህ 112 ሀገራት ያለ ቪዛ መግባት ይችላሉ ወይንም ደግሞ ተቀባይነትን አግኝተዋል። ቻይናና ህንድ እንኳን ከዛ ያነሰ ነው ያላቸው ማለት ነው። ቀይና ወርቃማ ፓስፖርታቸው እንግዲህ እኛ አሁን ላይ አዲሱ ፓስፖርት እንግዲህ የወጣውን አይታችሁታል። ባዮሜትሪክ ቺፕ በውስጡ አለው። የነሱ ፓስፖርት እንግዲህ ባዮሜትሪክ ቺፕ ያለው ፓስፖርት ነው ማለት ነው። እጅግ በጣም ኤክስፔንሲቭ የሆነ የማይገኝ ፓስፖርት፣ ይህም ያለው ለ500 ሰዎች እንደመሆኑ መጠን በጣም ሬር ነው ማለት ነው። ይህንን ፓስፖርት እንግዲህ 500 ሰዎቹ ለቫኬሽን መጠቀም አይችሉም። ነገር ግን ለሰብአዊ እርዳታ መጠቀም ይችላሉ። ለምሳሌ ከሀገራቸው ወጥተው ሰርተው ቤተሰባቸውን ለመጦር ወይም ደግሞ ለማገዝ፣ እንዲሁም ደግሞ ሌሎች ሀገሮች ላይ ሰዎች ከተጎዱ እነሱን ለማገዝ ይህንን ፓስፖርት ተጠቅመው ከሀገር ይወጣሉ ማለት ነው። ይህ የእነሱ ህግና ስርዓታቸው ነው። እንዲሁም ደግሞ የሰዎቻቸው ሜንታሊቲም ነው ማለት ነው። ዩኤን ሳይቀር ለዚህች ሀገር የራሷን የሆነ መቀመጫ ሰጥታታለች። ምክንያቱም ምን ያህል ሀያል እንደነበረች የምትታወቅ ሀገር እንደመሆኗ ማለት ነው። ዛሬ ደግሞ በምናብ አውሮፕላናችን ወደ ማልታ ወሰድኳችሁ። የማልታን አስደናቂ 3 ነገሮች ነገርኳችሁ። ሀገሮች እንግዲህ የተለያየ ባህል፣ የተለያየ አስተሳሰብ፣ የተለያየ ስርዓት እንዳላቸው ትልቅ ማሳያ ነው። ለዛሬ በምናብ አውሮፕላናችን ወደ ማልታ አምርተን ነበረ። ውድ የጉዞያዊ ዩቲዩብ ቻናል ቤተሰቦቼ ስለተከታተላችሁኝ በጣም ነው የማመሰግነው። ይህንን ቪዲዮ ለጓደኞች ለዘመዶቻችሁ ሼር በማድረግ እንዲሁም ደግሞ ላይክ፣ ሼር አስተያየቶቻችሁን ኮመንት ሴክሽን ላይ እና ሰብስክራይብ በማድረግ የጉዞያዊ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ተመችኛላችሁ። እወዳችኋለሁ።